ተመልካቾቻችን ከተወሰኑ ወራት በፊት በተለያዩ ዓለም አቀፍ ሚዲያዎች የተዘገበ አንድ የሳይንስ አርቲክል አንብበን ነበር። ቀጥተኛ ዘገባው ከመሬት ጠረፍ 3200 ሜትር እንጦጦ ተራራ ላይ የኢትዮጵያ ስፔስ ኤንድ ሳይንስ ሶሳይቲ ሁለት ዘመናዊ ቴሌስኮፖችን መገንባታቸው ሲሆን ቴሌስኮፖቹ በግዝፈት ከምስራቅ አፍሪካ አንደኛ የስፔስ መቃኛ ከመሆናቸው ባሻገር በዓለም አቀፍ ደረጃ ለሚካሄደው የስፔስ ምርምርና ጥናት ያላሰለሰ አስተዋጽኦ እንደሚያበረክቱ ነው። ለኛ አይደለም ኢትዮጵያ ሀገራችን ውስጥ ሆኖልን የትም ይሁን የት በሳይንስ የተደገፈ የሰው ልጅ ምርምርና ጥናት እድገትን ዜና በሰማን ቁጥር በጣም ነው የምንደሰተው። ለዚህ ሴግመንት ግን ህልም እንደፈቺው ነው እንደሚባለው ዜና መዳቀራቢው ድርጅት ሊለያይ ይችላል በማለት የምናቀርብላችሁ ይሄን ስትሬት ፎርወርድ የሆነ ኒውስ አርቲክል ከሁለት የተለያዩ አንጻሮች በአንድ በኩል የኢትዮጵያን ቴሌቪዥን ኢቲቪ እናም በሌላ በኩል ደግሞ የኤርትራ ኒውስ ይቅርታ የኢሳት ቲቪ አቅራቢዎች ይህን ዜና እንዴት አድርገው ይዘግቡታል የሚል አንድ አጭር ስኬች ነው። በመጀመሪያም ኢቲቪ የታላቁ መሪያችንን ራዕይ በመመርኮዝ የኢትዮጵያ ጠረፍና ሳይንስ ማህበር በበጎ አድራጊው ዶክተር ኢንጂነር ሼክ ሁሴን አላሙዲን የ3.4 ሚሊዮን ዶላር እርዳታ የተገነቡ ሁለት ዘመናዊ ቴሌስኮፖች ዛሬ እንጦጦ ተራራ ላይ ተመርቀው ለሥራ ክፍት ሆነዋል። በምርቃት ስነ ስርዓቱ ላይ የመክፈቻ ንግግር ያቀረቡት የሶሳይቲው ሊቀመንበር አቶ ሰለሞን በላይ እንደገለጹት ቴሌስኮፖቹ በአፍሪካ አንደኛ፣ ከአሜሪካው ናሳ ስፔስ ስቴሽን ቀጥሎ ደግሞ በዓለም ሁለተኛ ሲሆኑ በቅርቡ የማርስ ጠረፍ ላይ ጽንፈኛ ዳያስፖራዎች ይገኛሉ የሚለውን ጥያቄ ለመመለስ ዝግጅታዊ ጥናት አድርገው ጨርሰዋል። አስከትለውም በሚቀጥሉት 3 ዓመታት ለሀገራችንም ሆነ ለአህጉራችን የመጀመሪያ የሆነ የስፔስ አውቶቡስ ወደ ሰማይ ቤት የሚወነጨፍበትን የጥናት መርሃ ግብር ለማጥናት ጊዜያዊ የጥናት ኮሚቴ ለመመስረት የተጠና መሆኑን ገልጸዋል። በጥናቱ መርሃ ግብር መሰረት የኢፌድሪ አስትሮናቶችን ከጨረቃ ጀርባ ወደ ምትገኘው ፕላኔት ሳተርን ድረስ ተወንጭፈው በፕላኔቷ የቀለበት መንገድ ላይ መጠነኛ የሰላምና የደህንነት ጥበቃ ማካሄድ እንደሚያስችላቸው ዝርዝሩ ከኢትዮጵያን ቴሌቪዥንና ራዲዮ ድርጅት ደርሶናል። ተመልካቾቻችን ይቅርታችሁን እንጠይቃለን። ምክንያቱም የኢሳት ቴሌቪዥኑ ዘገባ ገና ተቀርቶ አላለቀም። ነገር ግን እድላችሁ ሆኖ በቅርቡ በአማርኛ ቋንቋ ዜና ማሰራጨት ከጀመረው ኦሮሚያ ሚዲያ ኔትወርክ ኦኤምኤን በዚሁ አርዕስት ዙሪያ ያቀረቡት ዜና ደርሶናል። እንሆ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ ይህ በኦሮሚያ ሚዲያ ኔትወርክ የሚቀርብላችሁ የአማርኛ ቋንቋ ዝግጅት ነው። የዛሬውን ዝግጅት የሳምንቱን አበይት ዜናዎች በማሰማት እንጀምራለን። ከዜናዎቹ ጋር አብዲ ፊቴ ነኝ። የኢትዮጵያ ስፔስ ሳይንስ ማህበር ሁለት ታላላቅ ኦፕቲካል ቴሌስኮፖችን ያካተተ ኦብሰርቫቶሪ ሊገነባ መሆኑ ተገለጸ። ሁለቱም ቴሌስኮፖችን በውስጡ የሚያርፈው ሲልቨር ዶም በቅርቡ በኦሮሚያ ልዩ ዞን መሬት በመዝረፍ እንጦጦ አካባቢ መተከሉን የደረሰን ዘገባ ያመለክታል። ይህ የስፔስ ሳይንስ ማህበር የሚመራው በኦሮሞ ተወላጅ በሆኑት ኦቦ ቱሉ በሻ መሆኑ ቢነገርም የኦሮሞን መሬት በመዝረፍ ስፔስ ላይ የሚደረግ ምርምር ሊሳካ እንደማይችል ታዋቂው የፖለቲካ ተንታኝ ኦቦ ጀዋር መሐመድ ከኦሮሚያ ሚዲያ ኔትወርክ ጋር ባደረጉት ሰፋ ያለ ቃለ ምልልስ ገልጸዋል። አሁን ደግሞ አምስተርዳም ከሚገኘው የኢሳት ቴሌቪዥን ስቱዲዮ ትኩሱ ዜና ደርሶናል። እንደገና እንሆ ላለፉት 23 ዓመታት ከደሃው የኢትዮጵያ ሕዝብ ግሮሮ በመመንተፍ ሀብቱን ባካበተው አልአሙዲ ድጋፍ በታሪካዊው የሚኒሊክ እንጦጦ ተራራ ላይ መተኪያ የሌላቸውን ባህር ዛፎችን በማጨድ ለወያኔ አባላት ልጆች መጫወቻ ብቻ የሚውል ቴሌስኮፖች ግንባታ ይሄ ሰውዬ በጣም ያስፈራል። የተረዘረዘውና የተጨቆነው ደሃ የኢትዮጵያ ሕዝብ ላይ እንደማዋል 3.4 ሚሊዮን ዶላር ፈሶ እነዚህ ቴሌስኮፖች ሲገነቡ ከተፈናቀሉት የአካባቢ ነዋሪዎች መካከል አንድ ማንነቱ መግለጽ ያልፈለገ አይነ ምስክር ከዋሽንግተን ዲሲ ስቱዲዮአችን ጀርባ በስልክ እንደነገረን ኧረ ጨፈጨፉን፣ ገደሉን፣ በፌዴራል ተከበናል፣ ሊገሉን ነው በጨረረረ ቴሌስኮፑ ጉድ ሰራን፣ ይድረስልን፣ ገደሉን፣ ፌዴራሎች መናገሩን ላልቻለም ተከበናል፣ መላወስ የለ መሄድ የለ ገደሉን። ዝጋው ወደ ማስታወቂያ